ይሄ ደግሞ ማፕ ካረግነው በኋላ እና ሾፕ ማናጀሩ አፕሩቭ ካረገው በኋላ መርቸንት ላይ እንገባና መርቸንት ላይ የማፕ ያደረግነው የአውትሌቱ የሾርት ኮድ እንደዚህ ይመጣል። እዛ እሱ ላይ ስንገባ ዲቴሎችን ያመጣልናል። አንደኛ ሾርት ኮዱን ያመጣል፣ የኦነሩን ስም ያመጣል፣ ኖሚኔተር ነምበሩን ያመጣል፣ የዲለር ሾርት ኮዱንም ያመጣል። የዲለር ሾርት ኮዱ ማለት የሾፑ ሾርት ኮድም ይመጣል። ከዛ ትራንዛክሽን ዲቴሎችን ኢንፎርሜሽኖችን ያመጣል። ምን ያህል ትራንዛክሽን እንዳለ፣ ከረንት ባላንሱ ሎው እንደሆነ ያመጣል። ሌላው ደግሞ እዚች ጋር ትራንዛክሽን ላይ ምን ያህል ትራንዛክት እንዳደረገ እና ቀኖቹንም ቶታል ቫሊዎቹንም የትራንዛክሽኖቹ ቶታል ቫሊዎቹንም እንደዚህ አድርጎ በዲቴል ዲኤስኤው ያሳያል ማለት ነው። በቀን 11 ምን ያህል ትራንዛክሽን እንዳደረገ ቫሊዩኑ፣ በቀን 12 ምን ያህል ትራንዛክሽን እንዳደረገ እና የትራንዛክሽኑ ቫሊዎቹን እንደዚህ አድርጎ ያሳየናል ማለት ነው።